العلم أشرف مطلوب وطالبه لله أكرم من يمشي على قدمي. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وصلى الله على سيدنا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. ودي تكبراتشو يسنة تمرتبيت تماريوج الله سبحانه وتعالى وفقون مدبنيا تمرتاچن سانجمر بفيت ለተማሪዎች የተዘጋጀ በጣም ጥሩ የሆነ ምክር ግጥም በሼክ ሐፊዝ ኢብኑ ሐከም ረሂመሁላሁ ተዓላ በሳቸው የተዘጋጀውን 3 ክፍል አስተላልፈን ዛሬ ደግሞ ኢንሻአላሁ ተዓላ አራተኛ ክፍል ላይ አለን ማለት ነው። ዛሬ እንደምንመለከተው إياك واحذر ممارات السفيه به كذا مباهات أهل العلم لا ترمي. እንግዲህ ሼኹ ይቀጥሉና ልብ አድርጉ እስካሁን እየተነጋገርን ያለነው ሼኹ ንያን በተመለከተ ከጠቀሱ በኋላ አንድ ሰው ዒልም ለመማር ሲዘጋጅ ዒልምም ሌሎችም ዒባዳዎችን ሲያከናውን በእኽላስ መሆን አለበት ብለው ካስቀመጡ በኋላ ኢኽላስን ሊያበላሹ የሚችሉትን ንያዎችን ሼኹ እየተናገረ ነው ማለት ነው። ዛሬ ኢንሻአላሁ ተዓላ የምናየው ንያችንን ከሚያበላሹ ነገር ምን እንደሆነ እዚህ ላይ ሼኹ ይጠቅሳሉ። ኢያከ ይላሉ። ኢያከ ማለት ይሁንብህ ምኑ ወህዘር መጠንቀቅ ይሁንብህ ተጠንቀቀው ማለት ነው። ዒልም እማራለሁ ብለህ ስትዘጋጅ ገና ዒልም ለመማር ስትዘጋጅና ለመማር ስትፈልግ ምን ማድረግ አለብህ? መጠንቀቅ አለብህ። መጠንቀቅ ካለብህ ውስጥ አንዱ ምንድነው? ሙማራተ ሰፊህ። ሙማራተ ማለት መከራከር፣ ሰፊህ ማለት ዕውቀቱ በጣም ዝቅ የሆነ ሰው፣ ነገሮች ብዙ የማይገባው ተራ ሰው ማለት ነው። እነዛ ሰዎችን ከነሱ የበላይነት ለመጎናጸፍ ወይንም የበላይ ሆነ ለመታየት ከነሱ ጋር ለመከራከር ወይንም አፋቸውን አስይዛቸዋለሁ በሚል አይነት ሁኔታ አትማር ዒልሙን። ቢሂ ማለት አይ ቢልዕልሚ በዚህ በምትማረው ዕውቀት ሰፊህ የሆኑ ሰዎችን ካንተ አነስ ያሉ በዕውቀትም በተለያዩ ነገሮች እነሱን ሆነ ብለ ለመከራከርና ከነሱ በላይ መሆንህን ለመመስከር በዛ አይነት ንያ አትማር ብሎ ሼኹ እዚች ጋር ያስቀምጣሉ። ከዛ በኋላ ከዛ ልክ እንደዚሁ ማለት ነው ሙማራት ሰፊህን እንደምትጠነቀቅ ሁሉ እንደገና ደግሞ መጠንቀቅ ያለብህ ምንድነው ይላሉ ሼኹ ባረከላሁ ፊኩም። ሙባሃተ አህል العلم ሙባሃተ ማለት መፎካከር አህል العلم የዕውቀት ባለቤቶች ከሱ በፊት የነበሩ ዕውቀት ያላቸው ሰዎች ከነሱ ጋር ሆኖ ብሎ ለመፎካከር እነሱ በዕልም እሱም በልጦት ማለት ነው ከሱ በፊት ዕልም ያላቸው ሰዎች በህብረተሰቡ ዘንድ ይሄ ሰው ዓሊም ነው ይሄ ሰው አዋቂ ነው የሚሉትን ሰዎችን ከነሱ ጋር ለመፎካከር እኔስ ከማን አንሳለው እነሱም መብለጥ አለብኝ። ከዛ በኋላ ሰው እገሌ እኮ በጣም ማሻአላህ የተማረ ነው ዕውቀት አለው ከነዛ የሚባሉት ዕውቀት ሰው የዕውቀት ባለቤቶች እየበለጠ ነው ተብሎ በጣት እንዲጠቆምበት የሚፈልግ ሰው ከሆነ እንደዚህ አይነትም ነገርም ንያህን ያበላሻል ማለታቸው ነው ሼኹ። ከዛ ማለት አይ ከዛ ኢያከ ወህደር ማለት ነው። እንደዛ ልክ ተጠንቀቅ ማለት ነው። ሙባሃት አህል العلم لا ترمي ያችን ነገር ለመስራት ድራሽ በፍጹም ድርሽ አትበል ማለት ነው። ንያህን አታበላሽ በዛ። አንድ ሰው ዕውቀት የሚማረው ዲን የሚማረው ከራሱ ጃህልን ለማስወገድና ከሌሎች ወንድሞቹ እህቶቹ ጃህልን ለማስወገድ ዲንን በትክክል ለመገዛት አላህን በትክክል ለመገዛትና ሰውን ወደ ሐቅ ለመጥራት ነው እንጂ ለፉክክር አይደለም ማለት ነው። ብዙ ለፉክክር ሰው የሚማረው ዕውቀት አለ
ነገር ግን ይህ ዕውቀት ማለት ነው አልዕልሙ ኪታቢ ወሱና አንድ ሰው መማር ያለበት ለፉክክርና የበላይነት ለማግኘት ሳይሆን ለአላህ Subhanahu Wa Ta'ala ፊት ፍለጋና አላህን በትክክል እንዲገዛና ሌሎችም አላህን በትክክል እንዲገዙ ነው። ያ ነው ትልቁ ዓላማ መሆን ያለበት የዕልም። እንግዲህ ሼኹ ሙማራት السفيه ብለው ሙባሃት አህል العلم ብለው ከዚህ በፊትም በግጥማቸው ውስጥ የሚጠቅሱት ቃላቶች አብዛኛው ከየት ነው የሚወስዱት? ሼኹ ከሐዲስ ነው የሚወስዱት፣ ከቁርአን ነው ማስረጃ የሚያመጡት። هكذا علم أهل السنة والجماعة የአህል ሱና ወልጀማዓ ዑለማዎች حتى ግጥማቸው ራሱ ግጥማቸው ከሐዲስ ውስጥ ካሉት ቃላቶች ጋር የተቆራኘ ነው፣ የተገናኘ ነው፣ የሚመሳሰል ነው። ሰውን ወደ ሐዲስ ለመጋበዝ ነው እንጂ ግጥማቸው ለማሳመር ብለው የሌለውና ያለውን ነገር በሙሉ ሰውን አያደነባብሩም ማለት ነው። ይሄን ደግሞ የምንመለከተው ሼኹ ይሄንን ሙማራቱ السفيه ብሎ በዚህ አይነት መልክ የማስቀመጣቸው ከየት ነው የወሰዱት ብለን ስንመለከት ትርሚዚ በዘገቡት ሐዲስ ውስጥ ከዓብ ኢብኑ ማሊክ ከአባታቸው አውርቶ ማለት ነው ምን አሉ? ቃለ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول من طلب العلم አንድ ሰው ዕውቀትን የፈለገ ሰው ليجاري به العلماء ከዑለማዎች ጋር ለመፎካከር የበላይነት ለመሰማት أو ليماري به السفهاء እንደገና ደግሞ በዕውቀት አነስ ያሉ ሰዎችን ከነሱ ጋር ለመከራከር ወይንም أو يصرف به وجوه الناس የሰዎችን ትኩረት ወደሱ ለመሳብ ከሆነ ኢለይሂ ማለት ወደሱ ማለት ነው أدخله الله النار الله سبحانه وتعالى እሳት ያስገባዋል፣ የእሳት ሰው ያደርገዋል፣ በእሳት ይቀጣል ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስን መሰረት አድርገው ይሄንን ቤት إياك واحذر ممارات السفيه به كذا مباهة أهل العلم لا ترمي ብለው ያስቀመጡት ከዚህ ሐዲስ ወስደው ማለት ነው። ስለዚህ አንድ ሰው ንያው በመበላሸቱ የሱ ስራ ተቀባይነት አይኖርም። ተቀባይነት አለመኖር ብቻ ሳይሆን ቅጣትም ይጠብቋል። ያንን ስራ ያንን ዒባዳ ከአላህ ውጭ ላሉት አካላትና ስም ፍለጋ፣ ሙገሳ ፍለጋ፣ የበላይነት ፍለጋ አንድ ሰው የሚሰራ ከሆነ ቅጣትም ይጠብቋል ማለት ነው። ስለዚህ الامر شديد يا بارك الله فيكم ሁኔታው በጣም ጠንካራ ነው፣ በጣም ያስፈራል። علم መማር እንዲሁ በቀላል ተነስተን የምንማር ሳይሆን ንያችን ማስተካከል አለብን። አኺራችንን እናስተካክላለን ብለን በዛ علم ማለት ነው የተነሳነው علم ወደ እሳት ሊወረውረን ይችላል። ልፋቱ ድካሙ ግን አይቀርም ማለት ነው። ይሄን ነገር መጠንቀቅ አለብን በማለት ሼኹ ያስቀምጣሉ ማለት ነው። ከዛ ይቀጥሉና ሼኹ ኢኽላሳችን ከሚያበላሹ ነገሮች فإن أبغض كل الخلق أجمعهم إلى الإله ألد الناس في الخصم فإن إلى أبغض በጣም የተጠላ ሰው أبغض ማለት እጅግ በጣም የተጠላ ሰው كل خلق كሁሉም ፍጥረታት ማለት ነው أجمعهم ሁሉም ማለት ነው አላህ ከፈጠረው خلقዎች አላህ ዘንድ በጣም የሚጠላ ሰው إلى الإله በማን ዘንድ በአላህ ዘንድ ማለት ነው ما ነው ألد الناس في الخصم ألد الناس እጅግ በጣም ድንበር ያለፉ በጣም ድንበር አልፈው የሚገኙ ሰዎች በመኑስ في الخصم በሙግት ሰውን ሆኖ ብሎ የሚሞግቱ ማለት ነው። በባጢል ሰውን ዝም ብለው ስራ አድርገው በመሞገት የሰውን ሐቅ ለመውሰድ ወይንም ባጢልን ለማስፋፋት አለዱል ኺሳም የሆኑ ሰዎች ምንድናቸው? አላህ ዘንድ የተጠላ ነው ብለው ሼኹ ያስቀምጣሉ። ይሄ ደግሞ ሼኹ ከየት ነው የወሰዱት? አይሻ ረዲየላሁ ዐንሃ ባወራችው ሐዲስ ማለት ነው። ቡኻሪና ሙስሊም ውስጥ ያለ ሐዲስ ነው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ኢነ አብገደ الرجال الى الله በአላህ ዘንድ በጣም የተጠላ ሰው አለዱል ኸሲሚ አሉ እጅግ ከድንበር አልፈው ሙግት የሚያደርግ በባጢል ላይ ማለት ነው። ተመልከቱ ከዚህ ሐዲስ ወስደው ነው ያስቀመጡት ማለት ነው። እንግዲህ ይሄ በሁሉም ነገር ነው። ነገር ግን
ይህ ማለት ነው هذه الصفة ይህ ሲፋ ይህ ባህሪ በአጠቃላይ መዝሙም የተጠላ ሆኖ አላህ ዘንድ ደግሞ እንድንጠላ የሚያደርግ መሆኑ እየታወቀ وكذلك في طلب العلم في طالب العلم ትምህርት ደግሞ ዕውቀት የሚማር ሰው ደግሞ የበለጠ ከዚህ ነገር መጠንቀቅ መቻል አለበት በሚል አይነት ሁኔታ ነው ሼኹ ያስቀመጡት። ሁሉም ሙስሊሞች የሚማርም የማይማርም አለብዱል ኺሳም መሆን የለበትም ወደ አላህ Subhanahu Wa Ta'ala የተጠላ ሰው ነው በማለት ነብያችን አስቀምጧል። እኛ ደግሞ ዒልም የምንማር ሰው ወደ ትክክለኛ መንገድ ለመጣራት ዒልማችን የምንማር ደግሞ ከዛ የበለጠ ምን መሆን አለብን? ከእንደዚህ አይነት ባህሪ ራሳችን መጠበቅ አለብን። ስለዚህ ዒልም ስንማር ሰዎችን ተከራክዬ አሳመናቸዋለሁ በሚል አይነት መልክ መሆን የለበትም። ይሄንን መልእክት ለመግለጽ ነው ሼኹ ባረከላሁ ፊኩም። ሌላው ደግሞ መጠንቀቅ ካለብን ባህሪያቶች ይቀጥሉና ወልዑጅቡ ፈህዘርሁ ኢነል ዑጅበ ሙሽተሪፉን አዕማለ ሳሒቢሂ ፊ ሰይሊል ዓረሚ ወልዑጅበ አሉ ዑጅብ ደግሞ አሉ ፈህዘርሁ ተጠንቀቀው። ቅድም ተጠንቀቀው የተባልከው በተጨማሪ ወልዑጅበ ዑጅባንም ፈህዘርሁ ተጠንቀቀው። ዑጅብ ማለት ምን ማለት ነው? አንድ ሰው በራሱ ላይ ራሱን ከፍ ማድረግ የላቀ ሰው ሆኖ መሰማት በሰው ላይ መመጻደቅ ይሄን ሁሉ ራሱን ማሞካሸት ማለት ነው። እነዚያ ባህሪ ማለት ነው ዑጅብ ማለት ባገኘው ነገር ንብረትም ይሁን ወይንም በእውቀት ይሁን ራሱን ከፍ በማድረግ በሰው ላይ መመጻደቅ እንደዛ አይነት ደግሞ ፈህዘሩሁ ተጠንቀቅ አሉ። ለምንድነው ከተባለ እነል ዑጅበ የተባለው አሁን የተጠቀሰው ባህሪ ሙሽተሪፉ ማለት ጠራርጎ ይወስዳል ማለት ነው። ምንድነው ጠራርጎ የሚወስደው? አዕማለ ሷሂቢሂ አዕማለ ማለት ስራዎች አመል አላለም እዚች አዕማል ስራዎች ማለት ነው። አንድ ስራ ብቻ አይደለም የሰራው ስራ ብዛትም ቢኖርም ልፋትም ቢኖርም አዕማለ ሳሂቢሂ ሳሂቢ ማለት ያንን መልካም ስራ ያንን ስራ የሰራ ሰው የሱን ስራ ጠራርጎ ይወስደዋል አሉ። ልክ እንደምን في سيله العرمي سيل العرم ማለት ሁለት ትርጉም ይኖረዋል። አብዛኛው ዑለማዎች ግን ኃይለኛ አውሎ ንፋስ ነው አሉት። ልክ ኃይለኛ አውሎ ንፋስ አንድ ነገር ጠራርጎ እንደሚወስድ ምንድነው አንድን የሰው አዕማል የሰራነው ስራ ጠራርጎ ይወስዳል። ምኑ ዑጅባ ማለት ነው። መመጻደቅን በሰው ላይ ማለትም በሰው ላይ ከፍ ብሎ ራስን ማየት እነዚህ ነገሮች በሙሉ ምንድነው አላህ Subhanahu Wa Ta'ala አይወድም። ጥሩ ባህሪ አይደለም። እንግዲህ ይህ ዑጅባ በሁሉም ነገር ላይ የተጠላ ሆኖ እያለ በተለይ ደግሞ በጣሊብ العلم በሚማረው ትምህርት ማለት ነው ራሱን ከፍ አድርጎ ራሱን ዝቅ ማለትም ከፍ አድርጎ ሌሎችን ዝቅ አድርጎ በማየት በመመጻደቅ በዚህ አይነት ሁኔታ የሚማር ከሆነ ዕውቀቱ እየጨመረ ከዕለታት አንድ ኪታብ ሁለት ኪታብ ተፍሲር እየተማረ እየሄደ ትንሽ ዒልምን ማግኘቱን ሲያቅ መመጻደቅ የለብንም። በል እንደውም በተማርነ ቁጥር ለሰው መተናነስ ነው መምጣት ያለበት። ዒልም ትክክለኛ ዒልም የተማሩት እንደዛ ነው የሚያደርገው። ነገር ግን አንዳንድ ሰዎች ትንሽ ከተማሩ አለቀ ሰውን ለመከራከር ሰውን ዝቅ ማድረግ ሌሎችን خلاص ጃሂሎች ናቸው እነዚህ ጃሂሎችን በአንዴ ነው አፋቸው ማስይዛቸው ብሎ መመጻደቅ ይሄ ነገር በሙሉ ከአንድ ጣሊብ العلم የሚጠበቅ ባህሪ አይደለም። ከነዚህ አይነት ባህሪ ምንድነው መጠንቀቅ መቻል አለብን። ባረከላሁ ፊኩም። አላህ Subhanahu Wa Ta'ala በብዙ አንቀጾች ዑጅባ በራስ መመጻደቅ አላህ በሰጠህ ነገር ላይ ይከፍ ራስን ማድረግ የተኮነነበት ቦታ ብዙ ነው። ለምንድነው ከተባለ ይህ ዑጅባ ማለት ነው። ይሄ ዑጅባ ወዴት ነው የሚወስደው? ወደ ክብር ይወስዳል። ወደ መኩራራት ሰውን ይወስዳል።
ያ ከወሰለ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ لا يدخل الجنة من كان في قلبه مثقال ذرة من كبر ነብያችን ሰለላሁ ዐለይሂ ወሰለም ጀነት አይገባም አለ ቅንጣት ያክል በልቡ ውስጥ ክብር ኩራት ያለበት ሰው ብሎ ነብያችን ሰለላሁ ዐለይሂ ወሰለም የጠቀሱበት ሐዲስ አለ ማለት ነው ስለዚህ ይሄ ዑጅብ ራስን ማመጻደቅ እኔ በቃ ከሁሉም ሰው የተሻልኩ ነው ብሎ አንድ ሰው ራሱን ከፍ የሚያደርጉ ጉዳይ ወደ ክብር ይወስዳል ክብር ደግሞ ወደ ጀሃነም ይወስዳል ማለት ነው ስለዚህ እንደዚህ አይነት ባህሪ አንድ ሰው ዒልም ለመማር ሲዘጋጅ ከእንደዚህ አይነት ባህሪ ራሱን መጠበቅ መቻል አለበት የሚለው የዛሬ ትምህርታችን ይሆናል በአሁኑ ጊዜም በእነዚህ አይነት ባህሪ በጣም የተበከሉ حتى اهل السنه ነን ብለው የሚያስቡ ሰዎች እንደዚህ አይነት ባህሪ የሚላበሱ ሰዎች አሉ حتى ካነጋገራቸው ዳዋ በሚያደርጉት በሚያስተምሩት ነገር ላይ ከትክክለኛ መንገድ ከአህል ሱና የማያስወጣው ነገር መሰረት አድርገው ሰውን ከሱና በማስወጣት ሰውን ከአህል ሱና ወልጀማዓ ከሰለፊያ በማስወጣት አነጋገራቸው የክብር የበላይነት ተመልከቱ እነዚህ ሰዎች هذا جاهل እንደዚህ አይነት የተባባለ ዒባራዎች ማለት ነው ይሄ ሁሉ አያስፈልግም እንደዚህ አይነት ሰዎች ላይ ደግሞ የተበከሉ ሰዎች ገና ምንም ዕውቀትም ብዙም ሳይኖራቸው የነሱን ባህሪ ሲወስዱ ፌስቡክ ውስጥ ምን ይታያሉ ማለት ነው ዛሬ አንድ ሰው ሐቅ ከተማረ ዛሬ አንድ ሰው ሐቅ ከያዘ ያ ሐቅ መተናነስ ያስተምረዋል ያ ሐቅ ትክክለኛ ሐቅ ከሆነ ማለት ነው ራሱን አላህን Subhanahu Wa Ta'ala ያመሰግናል ራሱን ዝቅ ያደርጋል ማለት ነው በዚህ አይነት ሁኔታ ነው አንድ ሰው ዒልም መማር ያለበት መመጻደቅ የለብንም ስለዚህ ኢንሻአላህ ተዓላ የዛሬ ትምህርታችን እዚህ ላይ እናጠናቀቃለን የሚቀጥለው ትምህርት ላይ ክፍል 5 ኢንሻአላህ ተዓላ የሚማሩ ሰዎች ያድርገን ክፍል 4 እዚህ ላይ ያልቃል ሰላም አለይኩም ወራህመቱላሂ ወበረካቱ